ናሁ ከመዚ ይትባረክ ብእሲ ዘይፈርህ ለእግዚአብሔር እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ነምኒ ዋቀዮን ሶዳቱ አከሲት ኤቢፈመ ጀዳ ፋርሳ ዳዊት ኢባብ ድደሚ ቶርበ ጮፍቱ ኬሰት ኢባብ ድግደሚ ሰዴት ለኮፍሳ አፉር ነምኒ ዋቀዮን ሶዳቱ አካታ ከነቴ ኤቢፈመ ጀዳ ናሁ ከመዚ ይትባረክ ብእሲ ዘይፈርህ ለእግዚአብሔር እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ነምኒ ዋቀዮን ሶዳቱ አከሲት ኤቢፈመ ጀዳ ኤበነምኒ ዋቀዮ ሶዳቱ ኤቢፈሙudhaaf waaqayyoon akkamittiin sodachuun akka nurra jiru yeroo gabaabaa keessatti waliin ilaalla። የእግዚአብሔር ቤተሰቦች በዚህች ክብር በጎደላት ክፉ ዓለም ላይ ስትኖሩ ወይንም ስንኖር በአስተማማኝ ሁኔታ ሰላምንና እርጋታን በረከትንና ረድኤትን ማግኘት ከቶ አይቻልም። ምክንያቱም እኔና እናንተ የምንኖርባት ዓለም የተሰበረ ልብ፣ የተሰበረ ተስፋ፣ የተሰበረ ቃል ኪዳን፣ የፈራረሰ ትዳር፣ በበሽታ የተጎሳቆለ አካል የሞላበት ዓለም፣ ከሳቅ ይልቅ ለቅሶ፣ ከደስታ ይልቅ ሐዘን ጎልቶ የሚታይበት ዓለም። በእንዲህ አይነት ጎዶሎ የዓለም ኑሮ የዓለምን ሀብት አብካብቶ የዓለምን ሀብት አፍርቶ የራስ ማድረግ ቢቻልም ደስታንና እርካታን በረከትና ረድኤትን የራስ ማድረግን እጅግ በጣም ከባድ ነው። አዱኛ ሙራሰ የርቱ ከነከሰ ጋፈ ጅራን ጆሌ ዋቀዮ ሃለ አመንሲሳ ተኤ ገመቹፍ ተስገብና ኤባፊ ገርጋርሰ ዋቀዮ ስሪት አርገቹን ባዬ ኡልፋታ ማሊፍ ጀናን አዱኛን አናብሲን ከሰ ጅራ ለፔን ጨባከን ከሰት ባለቲ ጋይል ዲገማን ከሰት ከንበበለቴ ዋዳ ጨባ አብዲ ጨባን ከሰት ከንቡለቱዳ ገመቹ ገረራት ገዲ ኮልፉ ገረራት ቦይች ደጋጌ ከሰት ከንቡለቱ አዱኛ የርቱታ ደከነ ከሰት አዱኛ ሙራሰታ ደከነ ከሰት ቀቤኛ ብየለፋ ኩፈኔ ቤኩምሰ ብየለፋ አርገኔ ከንከኝ ታስሱ ዮደንደኝዩ ገመቹ ዱጋ ነገኘ ዱጋ boqonnaatti fufiinsa qabu garuu argachuun baay'ee ulfaataadha. Maaliif jennaan namni jireenya isaa keessatti Waaqayyoon sodaatee akeeka Waaqayyoo yoo raawwate malee hojii idilee isaa kamillee yoo hojjete ammam akka yoo ba'ee bu'ee horii biyya lafaa beekumsa biyya lafaa yoo kuufate gammachuu dhugaa argachuu hin danda'u. Nageenya amansiisaa argachuu hin danda'u. Eebbi dhugaan isaaf ta'uu hin danda'u. Ijoollee Waaqayyoo qarshii hedduu lakkaa'ee baankiin dhiphisee kaa'ee aannan sinii tokko dhuguu dadhaba daabboo gogaa nyaatee oolee bulaa. Kanaaf maal barbaachisa ree? Jireenya ofii keessatti Waaqayyoon sodaatanii akeeka Waaqayyoo raawwatanii isaaf abboomamanii gooluu isatti galanii jiraachuun barbaachisaadha. Yoo amanne samanuu baannes biyyi lafaa kun kan yeroo ergisa ijoollee Waaqayyoo baran dabarreet jireenyan dabarreet kan ceenu nuti gammachuu bara baraa dhandhamuudhaaf qabeenya sasamii dhaaluudhaaf arra of qopheessu sana keessatti maal barbaachisa ree? Jireenya ofii akka jaalala Waaqayyootti akeeka Waaqayyootti deemuun barbaachisaadha. Sagalee matarree goonee kan kun kan nutti ibsu kanaadha. Maal kan jedhu
namni waaqayyoon sodaatu jedha. Namni eenyuun sodaatu? Namni eenyuun sodaatu? Namni waaqayyoon sodaatu akkaataa kanatti eebbifamaa jedha. Nama waaqayyoon sodaatee jiraatee eebba argatu waaqayyoon waa taasisu እግዚአብሔርን የሚፈራ ሰው እንዲባረካል አለ። ወገኖቼ ምንድነው እግዚአብሔርን መፍራት? ይህንንስ ቃል የተናገረው ማን ነው? አንዳንድ ጊዜ የምንናገረውን የማንኖር ሰዎች አለ። የምንሰብከውን የሆነን የማንገኝ ሰዎች አለ። ይሰዱበተን ታኒ ከሊነርገም ልጅሩ መነመንታቲስ መንብየ ለፋ ኬሰት የለለሙ እንዱበቱ ሂኒሙ ኦፊ ገሩ ሰነ ኬሰ እንጅረኒ ራፈጋተኒ አርገሙ ጀቸ ከነ ከንዱበቴ ኢኒ waaqayyoon sodaatanii jiraachuu eebba nama blaatu ni dubbate kun sagalee kana kan dubbatu raajicha Daawit nama waaqayyoo Daawit laphee waaqayyoo jaalatamaa ilma waaqayyoo የእግዚአብሔር ቤተሰቦች ዳዊት እግዚአብሔር የሚወደው ሰው ነው። ተወዳጅ ነው። የትርጉሙ ትርጓሜ ዳዊት ማለት ፍቁር ማለት ነው። ዳዊት ማለት ልበ አምላክ ነው። ዳዊት ይቅርታን የሚያውቅ ሰው ነው። ዳዊት የምስጋና ሰው ነው። ዳዊት ባሕታዊ ነው። ዳዊት ለእግዚአብሔር ያደረ ለእግዚአብሔር የተገዛ ምርጥ የእግዚአብሔር ዕቃ ነው። ጊዜ ያልባከነበት ሰው ነው። ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 13 ከቁጥር 16 ላይ እንዲህ ብሎ ይናገራል። ነቢዩ ዳዊት በዘመኑ ሁሉ አለ የእግዚአብሔርን ሐሳብ ካገለገለ በኋላ ወደ አባቶቹ ተጠቃለለ። በዘመኑ ሁሉ ጊዜ ያልባከነበት ሰው ነው ነቢዩ ዳዊት። በረሳጉቱ ጀበነሳጉቱ አኬከ ዋቀዮ ራወቴ ጃለለ ዋቀዮ ራወቴ ገራ አቦተሳት ሰሳበሜ ጀደ ዳዊት በረነብት እንቅሳሶፍኔ ዳዊት በረሳጉቱ ወደጆሌ ዋቀዮ ጃለለ ዋቀዮ ራወቴ ነመደርቤ ማልታና ቢስን ጉያ ተኮ ዱቢ ዋቀዮ ጀኔ ወደበሬ ማልታና ቢስን ሰዓቲ ተኮ ጃለለ ዋቀዮ ጀኔ ወደበሬ። የኛ ክርስትና ለተሰንበት ብቻ ነው። ለዛም ችኮላችን ሩጫችን ሜርኩሪ ቤት ያስቀመጥን ይመስል እኛ መቼ ነው እግዚአብሔርን የምንመቸው? መቼ ነው እግዚአብሔርን የምናመልከው? መቼ ነው ክርስቲያን የምንሸተው? እኛ ነቢዩ ዳዊት ይላል መጽሐፍ በዘመኑ ሁሉ ይላል በረሳጉቱ ጅሬኛ ሳጉቱ አኬከ ዋቀዮ ዳወቴነ መደርቤ አቦሚ ዋቀዮን ወጀቴነ መደርቤ ዳዊት ነመከነቱ ዋቀዮን ሶላቴ ኢትኔ ቢፈሜ ቡአ ይሰርገቴ ሞአናፍስኒን ነምኒ ዋቀዮን ሶላቱ ኢራካታ ከነቲ ቢፈማ ከናፍ ዋቀዮን ሶላታ ጀቹዳኑ በርሲሳ ኤቢ አባከኛ ዳዊቱ እንደከኛ ረቡል ያጅራቱ ማይኑ ዋቀዮን ሶላችሁ እግዚአብሔርን መፍራት ምንድነው? ቀዳሚ ሐለ ጥበብ ፈሪሃ እግዚአብሔር ይላል የኛ መጽሐፍ በመዝሙር 111 ቁጥር 10 ላይ በምሳሌ ምዕራፍ 1 ቁጥር 7 ላይ በምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ ሁሉ መጀመሪያ ይላል ኦጉማን እንጀልቀባ ዋቀዮን ሶዳተን ይጅራችሁ በጀታ ኦጉማ ባየቀባ ሙጫነማ ኦጉማ ትንጅሬኝ የገገፈቱ ኦጉማ ኢትን ቢየገገስ ኦጉማ ትን ደልደሌ ቡፈቱ ኦጉማ ትን ጥያረ ካቺሱ ኦጉማ ትን ኮንኮላታ ኦፉ ኦጉማ ትን ኡፈተ ሆዱ ኦጉማ ኢትን ጅሬኝሳ ናፍታ ጀደ ከመሌ ኢትን ደደፈቱ ኦጉማ ቀባ ኦጉማን ኦጉማ ጫ ቤኩምሰ ጫሉ ገሩ ጀደ ዋቀዮን ሶዳተን ይጅራችሁዳ እግዚአብሔርን መፍራት የጥበብ ሁሉ ምንጭ ወይም መጀመሪያ ነው አለ።
እግዚአብሔርን ሳንፈራ ሀብት ላይ ሀብት ብናካብድ፣ እግዚአብሔርን ሳንፈራ ትዳርን ብንመሰርት፣ እግዚአብሔርን ሳንፈራ የዚህ ዓለም ሀብትና ንብረት የግል ብናረግ ምንድነው ጥቅሙ? የጥበብ ሁሉ ቁንጮ ይላል፣ የጥበብ ሁሉ ራስ ይላል። ወገኖቼ እግዚአብሔርን መፍራት። ዛሬ እኔና እናንተ እግዚአብሔርን ስለማንፈራ በብዙ ነገር እየተጎዳን ነው። በብዙ ነገር ለብዙ ሰው ትዳር መፍረስ፣ ለሕፃናቱ ተገዶ መደፈር፣ ለሰው በሰው ላይ መጨቃከን፣ ለርኩሰቱ መመረጥ፣ ለጥልቁ መጥፋት፣ ለፍትህ መጓደል ምንጩ ምንድነው ብትሉኝ እግዚአብሔርን አለመፍራት ነው። ማልፈቃት ብይለፋ ለርኩሰቱ መመረጥ፣ የሰው ልጅ በሰው ልጅ መጨካከል ምክንያቱ ምንድነው ብትሉኝ እግዚአብሔርን አለመፍራት ነው። ዱዓዋ ቀዮን ሶዳችሁ ዲሱ ጋይሊ ነሚ ባየት ይገሜ ዳይኒ ሙሩሳኒ መለ ጉዴ ደመኒ ማንጉዶሊን ከኒሳ ደዋሉ ከኒሳን ጦሩ አበኒ ኢጆሌ ዋቀዮ ነሚ ባየት ረኮ ሳትለሜ ኦሶ አናቢሲን ዋቀዮን ሶዳኒ መጋላ ኬሰት ከነገሩ ዳገኙ ዋየ ባየኑ ረንገው ቱሬ ለቤ ዋቀዮን ሶራቶ ሶኑት ቀባኒ ለቤን ዳዳደ ጀዴ ሙዚላ ቀፋኑ ካውንጅራቱ ቱሬ ኦሶንት ዋቀዮን ሶዳኒ ለቤኒ ሱካር ቡልቡሌ ዳይ ጀዴኖ ባሱ ከንጃነ ቱሬ እኛ እግዚአብሔርን ብንፈራ በዓለም ውስጥ በሰው ልጅ ላይ የሚደርሰው መከራ ሁሉ ባልደረሰ ነበረ ወገኖቼ። ስለዚህ ነብዩ ዳዊት ምን ይላል? እግዚአብሔርን መፍራት ያስባርካል፣ የጥበብ ሁሉ መጀመሪያ ደግሞ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ፈርተን በጽድቅ ኖረን ሕጉን ጠብቀን በረከተ ሥጋ በረከተ ነፍስ እንድንወርስ እሱ ይፍቀድልን። አሜን ጀዳ ከናፍቴን ዳዊት ጆሌ ዋቀዮ አካታ ከሚን ጀኛ ሳኒ ገገፈቾን ሳኒ ጅሩ ጋፈዱበቱቲ ዋቀዮን ሶዳችሁ ቀልቤ ፈጣ ለቤ ኬሰን ኬሰቡ ፈጣ ጀዳ። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። በቁጥር 1 ላይ ስትመጡ እንዲህ ይላል፣ ብፁዓን ኩሎሙ እለ ይፈርሁ ለእግዚአብሔር ወእለ ያዕውሩ በፍናዊሁ። እግዚአብሔርን የሚፈሩ በመንገዱም የሚሄዱ ምስጉኖች ናቸው አለ። ዋቀዮን ከንሶዳትን ዳንዲ ሳረሞ ከንዴመን ከንገለት የፈመኒ ደጀዳ ዋቀዮን ከንሶዳትን ዳንዲ ሳረሞ ከንዴመን ደ ማልሳረ ከንዴመን ማልሳረ ከንዴመን እግዚአብሔርን የሚፈሩት በመንገዱም የሚሄዱት አለ ምስጉኖች ናቸው። ዋቀዮን ከንሶዳትን ዳንዲሳ ከራሳረከን ዴመን ኢሳን ከንገለቴ ፈመኒ ደጀዳ ከራቀበ ዋቀዮ መቃንሳ ከኑፋት ያተው ከራሳረከን ዴመን ከራዋቀዮ ኩማ ከራዋቀዮ ጀለመ ሰከም ጆሌ ዋቀዮ ከራሳረከን ዴመን ዮጀዳ ከራባጄቱ ጅራ ከራን ጥያራ ጅራ ዳንዲን ኮንኮላታ ጅራ ዳንዲን ዶኒ ጅራ ዳንዲን ባቡራ ጅራ ዳንዲ ሰከምላተኒ መጫም ሊዱበቻ ጅሩ በመንገዱም የሚሄዱ አለ። የትኛው መንገድ? የአየር መንገድ የመኪና መንገድ ነው ወይስ የባቡር መንገድ ወይንስ የመርከብ መንገድ? የትኛው መንገድ አይደንቲፋይ አላደረገም። እግዚአብሔርን የሚፈሩ በመንገዱም የሚሄዱ አለ። ይህንን ኤርምያስ እንዲህ በማለት ይገልጿል። በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ፣ የቀደመችቱንም መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍትን ታገኛላችሁ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ዳንዲ ይረዳበዳ ደላላ ዳንዲ ይረዳበዳ ዳንዲ ሼ ጀልቀባ ጋፈዳ ኢሼረስ ደደቢያ
lubbu keessanis boqonnaa argattu jedha. Nama daandii isa dhugaarra deddeebi'ee lubbuu isaatiin boqonnaa argatu Waaqayyo haa taasisu. Daandii irra dhaabbadhaa jedhee daandiin kun ammas መንገድ ላይ ቁሙ አለ። የቀደመችቱን መንገድ ጠይቁ፣ በእርሷ ላይም ተረማመዱ። ለምን ሲባል ለነፍሳችሁ እረፍትን ታገኛላችሁ አለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ይህች መንገድ እንዲህ ብሎ ይገልጻታል። ንቁ በሃይማኖት ቁሙ ይላል። በምን ቁሙ? በምን ቁሙ? በመንገድ ላይ ቁሙ የተባለው ያቺ መንገድ ሃይማኖት ነው። ያቺ የቀደመች ሃይማኖት ጥርጥር የሌለባት ኦርቶዶክስ ናት። ኢሼረዳ በዳ የረጃጃጀቻሚት ሴረሼ ፌረሼ ኤጋ ከበጃ ናሙሰ ጎደዳ የተሰመረ ቀይ መስመር አለ በክርስትና። ዶግማ ቀይ መስመር ነው። ቀኖና ቀይ መስመር ነው። በእሷ ላይ ሂዱ። ዳንዲሼን ሰረረቴ ዳንዲሼን ካወቴ ሴራ ፌረሼ ኤጋ ጀቻል አችረዳ በቴ ሴረ መንትቲ ኤዴ ዶግማሼፍ ቀኖናሼ ዮ ከበዴ አቲ ዱጉማ ልቡ ከይቲን ቦቆና አርገተ ጀዳ nama boqonnaa lubbuu argatee jiraatu Waaqayyo haa taasisu. Seeraa feerri mana kiristaanaa guyyaa dilbataa kabajaa. Seeraa feerri mana kiristaanaa walii keessan ol jaalladhaa. Seeraa feerri mana kiristaanaa laguu galaa tsoomaa sagadaa asraat በኩራት yookaan kurnoo kennaa. እጅግ በጣም ብዙ ሕግና ስርዓት አላት እቺ ቤተክርስቲያን። መንገድ የተባለችው ሃይማኖት ተረማመዱባት የተባለው ሕጉን ጠብቁ ነው። እንዲህ ስታደርጉ ለነፍሳችሁ ረፍትን ታገኛላችሁ፣ በረከተ ሥጋ በረከተ ነፍስን ትወርሳላችሁ ይለናል። ቢባየን ዶፉማት ፈካታላ ጅሬኛ መኑት ነጠራከኛ አዱመ ከነከስተኝ ቦልኮ ድገዲስኔቴ ሴራ መነ ዋቀዮ አካታ ፈናከኛ በረጀኔ ኡፍኑ ኩን ቀበኛ ሸት ከንሼ ከነ ኤገኒ ጅራችሁ በርባችሳ ኦፊላሉ በርባችሳ ገውምሶ ፊ ቤኩም በርባችሳ አከሱማንቱም ቤክም ከአኒ ዋሄዱ ዱበቹ ዋሄዱ ነመሳት One of the most paralyzing of mental illness is wrong perception of self. ይላሉ ነጮች ኦሬ አዲማል ጀዱ ኡኩኒ ዲውዳን ከስመት ኡኩኒ ሰሙ ነመላሸሱ ኡኩኒ ሰሙ ነመናፍሱላ ኢላቻፍ ገቲን ታኔ ኦፊላችሁ አይዳ ኢላችን ታኔ ኦፊላችሁ ገቲን ታኔ ኦፊላችሁ ነመባዬ ዲዴራ ኦሶን ቤኪን ቤክ ነው ወረጀዳ ኦሶን ጌን ጌኝ ወረጀዳ ኦሶን በቲን ሁበኔር ወረጀዳ ኢሳና ፈተኒሩ ኢሳን ሚደም ጉዳ ከሰ ጅሩ ጀቻ ከነው ማይንረ ጋውምሶ ፊ ቤከኒ አቢናው ፊ አመነኒ ስመተኒ አከከ ዋቀዮን ኤጋ ራወተኒ ሶዳ ዋቀዮን ቀበመኒ ጅራቹን ኤበለፈራስ ሰሚራስ ለማፍገኒ ሲሳ ዋንተ ተፍ ዳንዲሼ ጀልቀባረ ያበዳ ኢሼረስ ራቤረሼ ጋትቴቢያ ቦቆና ለሙ ሰሙ ኬሰኒ ወቃለጴ ኬሰኒ ለርገቱ ጀዳ ዋይ ሰገለ ሳቲ መቃዋቀይ ከልፋት ያተው ኢጋነኒ ዋቀዮ ሶዳቱ አከሴ ቢፈመ ጀዴ ከኒ ዱበቴ ንጀልቀባን ዳንዲ ሳቄኑ ተገርሲሲ ዳንዲ ኢሰከነረ ዴማቲ ኤበሰሚ ራፍለፈራ አርገዳ አይዳ ማይኒ ኤብቺ ገባብሲ ዝንቲማ እኒ ጀልቀባ ነሚ ዋቀዮ ሶዳቱ አካታ ከነቲ ቢፈማ እኒ ጀደሜ ኤቢ እኒ ጀልቀባ ፍሪ አቢኬቲኛታ ማኛታ ደስኒ ጀዴ ይወደግ ይፈተና ለቢሳ ማኛታ ፍሪ አቢኬቲኛታ የድካምን ፍሬ ትመገባለህ አለ። እግዚአብሔርን
የድካምን ፍሬ ትመገባለህ። እስቲ እውነትን እንነጋገር። ዛሬ ሰው የድካሙን ውጤት ያገኛል። በደከመ ልክ ይከፈለዋል። ባረሰው ልክ እየሰበሰበ ነው። መንግስት ሰራተኛስ በቂ ደመወዝ አለው። ደመወዝ ውስጥ በረከት አለው። የቤተ ክህነትም የቤተ መንግስትም አገልጋዮች እውነት ሰላማዊ ውሳጣዊ ውስጥ ማንነታቸው የተጠበቀ ነው። አባቶቻችን ድሮ ገሶን አንቆፈን ቆተኒ ቆትዮን ለባየን ቀበል ኤቢሳኒ ባየቱሬ ኢሳን ረገርቤ ቢየለፋ ቢየውርማ ፊሌ ያቻቱ ረኔዳ በረኮ በረኬ ሰንትራክተሪ ዳም ቆተማ ሜሻም መያ መኪናም ለፍት ቆተማ ሚናም ባየቶ ሚሻማ ቤላ አባየቱ ጅራ ረከታ ባየቱ ጅራ ደረረማ ባየቱ ጅራ ከናፊ ዲጆሌ ዋቀዮ ፊለደቢሽ ያተጀቹን ዋነጀቱ ከነዩ ዋቀዮን ሶዳት ወጀን ሞቱማ ሰራቴቱን ተን ሴረ ሞቱማ ከደግ ዋቀዮ ነው ፍረት ሶዳቴ መላሙልቱማ ኬሳ በሊሰባቴ ከንደልደልቱስ ዋን ቁልቁሉዴ ሲገባላ ያዳቲ ሙዚን መኪን ምጥምጣት ሱቄን ነቂን ደመጀቴ ሱካረን ጉርጉሪን ዋቀዮ አካታ ሰበርቴ ሰናን ሲብ ሰፈራ ኢሰጎቴ ሰነጀቻ ጎዴ ስረፍራወታ ወጂ ቁልቁሊና ወጀዳ ቢታምር ገቄሰኒ ኦሊን ነጋምባ ገላ ዳልጎሊን ኢላሊና ኦሊንቼ በይና ጃለለ ወሊ ኬሰኒ ቱንሳ ለቤገድ ጎደዳ ቀባዳ ገራ ወሊትን ጀባቲና ገራ ሰጀባቱ ስንቴርጋ ነምኒ ስመ ፈጫሲ ሀመዋንደቴ ከናግድ ፍሪደደ ቢከያታ ኢሱመራወቴ ስረጋ ጀቻ በዘራው ልክ ታጭዳለህ፣ በመተንኮል ልክ ትሰበስባለህ። ስለዚህ መልካም ነገርን አድርጉ፣ ጽድቅን ስሩ፣ እግዚአብሔርን ፍሩ፣ በሰራችሁ ባደረጋችሁ ልክ ትሰበስባላችሁ ይለናል። ጅቢን ሰከንፈጫሲ ነው ባየቱ ጅራ ማልኑ ሊዮም እኔ ከጀኔ ራፈዳኔ ቲቦዞታኔ መለ ነመባየ ከንካቱ ቦኔር ኢግኒ ነመባየ ከሎሎ ታስስኔር ወርሐመኔር መቃል ጥሬስኔር ደረስኔ ወላኔር ዋቀዮ መደበርሴኑ ላተዋን ባየዳ ከና ከንታኔፍ መን ክርስቲያና ጆሌሽ ወልት ቀብቴ ዋቀዮን ሶዳችሁ እንዴት ዴቢያ ማሊፍ ጀናን ጅሬኛ ኬሰን ኬሰቲ ፍሪደደቢ ኬሰን ያርገቱ ጃለለ ዮ በርሲፍተን ጃለለ ዮ ዱበተን ጃለላን ዮ ነመስመተን ዋቂ ነመ ጃለላ ሲኒፍቅና ጃለለ ነመስሪት ተገርሲሱ ሆማ ቢኔሳ ኬሳ እስኒፍ ከኖ ጋሪ ስኒፍ ካሰጀዳ ከለቆፋሚት ጆለ ዋቀዮ ሰሚረት ሰዳ ይደሎ ወለሎ ቁልቁሎታ ዋቀዮ ፎረሚቹታ አኒ ሰገለ ከፈተኒ ገለተሳኒ ለገፈታ ዮ ከነንታ ነገሩ በረኬ ጉቱ አከነን ቢሻኑ ቱ ውሃም ቢወጡ ትንቦጭ ነው የሚባለው። ቢሻዮቱ መን ሰገሌ ሰሰኑ አራዲ ረተ እንጅሩ አከከነንታኔ ዋቀዮን ሶዳችሁ ለቤ ኬሰን ኬሰ ቡልቸዳኑ እንጀዳ ሜ ሉቃስ በቆና ሸለቆሰ ተቆ ገላን ጌን ሳተይ ጥረት ዋንተ ተደቆን ስንትና ጴጥሮስ ፋ ገነማን ካኒ ቁርጡም ሚቀቡ ገላን ጌን ሳሬት ብረኔ መኔዳ በጌን ሳጠር ባይር አጠገብ እነ ቅዱስ ጴጥሮስ ወይንም ስምዖን ይሏል መጽሐፍ አሳ ሊያጠምዱ ወረዱ ይላል። መተዳደሪያቸው አርዶ የሚበሉት ሸቀጦች የሚገዙበት ለልጆች ልብስ የሚገዙበት በቃ ሶርስ ኦፍ ኢንካማቸው እሱ ዮሰነታ ነገሩ ሚደው ከና መተጅረኛ ሳኒ ሰተ ቁርጡ የሚቀቡ ለገቦኒ ገነመ በሪያም ካኒ አመገልገላት በርባደኒ አበኒ አብዲ ኩተተኒ ገረገልገላ ጋፈ ገልገላው ኪዮ ሳኒ ሚሰኒ ኦፊ ሳኒ ሱፈተኒ ገረበና ሳኒ ትዲዮ ቢውፍ ካኒ ደመጫኒ ዱብሳ
yeroo kanatti gara isaaniitti qorichi saniif lafa kan ta'e Kiristoos gara isaanii dhufeedha. Kiristoos Yesuus mandaraa keenya keessa nuuf haa dhufu. Kiristoos Yesuus gaa'ela keenya keessa nuuf haa dhufu. Jireenya keenya keessa nuuf haa dhufu. Lafa abdii kunneen lafa kirkirreetti lafa kufuuf jennee yeroo hundaa gara keenya dhufa maqaan isaa kan ulfaate haa ta'u. Lafa isaan deemuudhaaf abdii kutatanii akka isaanii duwwaa gara mana isaaniitti deebi'uuf kaanitti gara isaanii dhufe. Simoon maal gochaa turte? Maal raawwachaa turte jedhee gaafa gaafatu, yaa Gooftaa bariisuu bii dhufne, qurxummii qabuu dhufne, madda galii keenya liqimsituu keenya garuu hin dhabne tokkoyyuu. Kanaaf amma abdii kunneen gara mana keenyatti deebi'uuf jennatti jedheedha. ብዙ ሰው ተስፋ የቆረጠ ነው። በትዳሩ ተስፋ የቆረጠ፣ በስራው ተስፋ የቆረጠ፣ በመኖር አለመኖር መሃል የሚመላለስ ነገን አጨልሞ የሚመለከት እባካችሁ ክርስቲያን በተስፋ ኗሪ በነደደ እሳት ውስጥ አሻጋሪ አምላክ አለን ብሎ የሚያምነው ክርስቲያን ለፈሳነ ዲቁ ተረከለት ብረዱ ፌጋፍቲ ከነጋፈቴ ጴጥሮስ ዴቢን ላቴ ፈርገደገ ቦዳ ጴጥሮስ ኪዩኬ ገላንማ ኬሳ ቆርጡሚ በርባዴ እብድ ሰነ ኬሰት ደርባዱት እንጀለ ይገርማል። አንዳንዴ እንጀራችን መዳፋችን ላይ እንጀራ ፍለጋ ሩቅ እንሄዳለን። ትዳራችን መዳፋችን ላይ ትዳር ፍለጋ ብዙ ነገር ውስጥ እንገባለን። መሆን ያለበት ወይ ኩን ፈቃድከ እንበለው፣ ፈቃድ ይሁን እንበለው እግዚአብሔር። በቃል መሸምገል ብቻ እኮ አይደለም። ያባ ከኛ ጋር በጀተን ነ ጃለልኬና ፋተው ሰጀሩ ቤቱ ሜከ ነበር ሲፈጣ ጃለልኬና ፋተው ጀዳ ፈዲኬና ፋተው ጀዳ ፈዲኬኛ ነው ሚዴራ ሀዊንከኛ ነው ሚዴራ በውርቢ ቤኩም ሲከኛ ነው ሚዴራ ንተርካመቺስ ከናብቲ ያጎፍታ ጀደ ጴጥሮስ ገነማ ካስነ መገልገላጣስ ከሰትሬ ቆሪን ሩኩቴ ማለት ጀናነሚ ቁርጦ ሚቀብ ቁላሳ ዳበቹ ቀብ ዳካ ደንደው ቀባ ደንበሊ ቢሻንራ ሰትሉ ፉሰና ፍራፈቺሱ ደንደው ቀባ ረኮ ባየ ከሰረ በዲ ዳለቻ አዲ አዳታኒ ቱረኒ ሰነው ዳጎኔ ደደም ያጎፍታ አመገሩ ኤላላ ሰገሌ ከቆፍ ጀቸ ከቆፍ አመኔ ሲመጤ ሰበረት ጀተፍ ቆፋ ኪዮ ኮ ከነ ለፈት ጀቴ ከነ ለፈን ኬሳ አበ ጋላኑ ማን ኬሳ አበ ከነ ኬሰት ደርበዳት እንጀዴ ደርበድ ጀዴ ኪዮ ሳደርበቴ ይሮና ላዱት እንጀዴ ዋቂ ጥቆሽ ኦፕሲን ጀኔ ዋጋዮ ደርበዱት እንጀዴ እንደርበቴ አኪሲ ጋሞት እንጀዴ ዊዝን ማይክሮሰከንድ ደርበዱ ጀና እንደርበት አርኪሲ ከሳሞጀ ዋቀዮ አመለሳ ከሰት ጆለ ዋቀዮ ዮሮዳን ኦካንስሞ ኢቲያዴ ካልኩሌሽን አንከኖጀቱ ሚቲ መነ ያዳጋ ፈረጠን ቆርጨ ስኒፍ ከሉሚቲ ጃሳቲ ቶርበት ፍረጥ ኩለለመት ፍረጥ ቶርባኒ ፍረጥ ጂያቲ ፍረጥ ቼካፒ ሞኮት ኢላለሙቃ ኩነ መለዋ ቀዮ ፈይስናንን ፈይስ ሲገርጋራን ሲገርጋር ስተርካንፈችናን ሲደርጋንፈችስ ማረ ጴጥሮስን ደርበዱት እንጀደ ኪዮሳ ገላነ ከሰት ደርበቴ አርኪሲሞት እንጀደ የሮሶ ፍረዲን አርኪሱፍ ጴጥሮስ ጋበርቀሳ ካሱ አርከሳ ቢሻን ከሰት አርኪሴ ፍራን ቀብዱ ከስገርጋር ሁነ በርባዲ መለት እንጀደ ቢታም ምርገሳ ወረ ጅረን ወይን ወረደ ደባቱ አርከሳኒ ዋጅረን ማሎ ኮታ ነገር ጋራ ጀዴ ኪዮ ሰነ ቢሻን ኬሳ ጎተቱ ደደበኒ ደፍቀኒ ኡነባዬ አንሰባዬ ባሰኒ ኪዮ ሳኒ ጋፈ ጎተተኒ ቁርጡሚ ሲያተቆጥ ዲበተቆ ሸንተሚ ሰዲ ኬሳ ገልቴ ፍረተኒ ገረመነሳን እንዲገለኔ ደኔ ዋነ ከነበረ ይበለተኒ ወክሳ እግዚአብሔርን የሚፈራ እንዲባረካል። የድካምን ፍሬ ትመገባለህ። የድካም ፍሬ ማለት
እግዚአብሔርን እሺ ብሎ እንዳሳቡ መታዘዝ ማለት ነው። ዋቀዮ ቶለ ጀደኒ ኢሳፈ ጀጀሙ አርኪ ዋቀዮ ረሌ በላ ቻለሊ ዋቀዮ ለለ ጉዳ ዋቀዮ ዮሜን ቤ ኩትረቴን ቤ አናነ ደገት አናነ ይራንፈቴ አንኮ ማሊ ጀኔ ከናሶ ረኮንሳ ዋቀ ብራሶንቴን አናቢሲን ብረዳ ገና ቢቶ ስሬሱን ጋለቤው ፊት ደቢውን ዋቀዮፍ አመነሙ በርባችሳል ዮ አይደለምቴ ፍሪ ደቢኬቲያታ ሉቃስ በቆና ኮደለም ላቆብሰ ኮደ ጃረቲ ሰመከነ ፈካቱ ተቋርገት ቆቴ ቡላ ተኮ ቆናን ሳፍ ከንቶሌ ምናም ባየ ከነርገቴ ኔስሪት ደገ ፈዳ ከነገሰቶ ፊላላ ምናም ቆቴ ተታፈታዳ ጀባዳ ቆቴ ቡላ ጋሪዳ ሆሚ ሸረቲ ባየ ምናም ጋፈ ባየቱ አበዚ አከሶፊን ጀዴዳ እባካችሁ አዳምጡ ይህንን ቃል እኔና እናንተ ነን። እኛ ይህ ሰው እኛ ነን። ፍሬያማ ሆነለት ይላል እርሻው በዛለት ይላል። ቆም ብሎ አሰበና ምን ላድርግ አለ። ሀብት በዛ፣ እህል በዛ፣ ጎተራዬን አፍርሼ ሌላ ጎተራ እሰራለሁ፣ እህሌንም በዛ አከማቻለሁ፣ ለነፍሴም እንዲህ እላታለሁ ብሎ ተናገረ። አንቺ ነፍስ ደስ ይበልሽ፣ ለብዙ ዘመን የሚበቃ ሀብት አለሽ፣ ብይ ጠጪ፣ ፌስታን አድርጊ እላታለሁ። ያልቡ ኮነመዲ በረዴራ በረባዬ ከንሲጎ ቀቤኛ ቀብዳ ናዱ ዱጊ ገመዲ ትንገለላላ ጎንቢሳ ሳዲጌ ጎንቢሳ ብራይ ዛሬ ሚናን ትኩፈቴ ዋንተኒ ሃሴ ገሩ ሰከና ላላ በረበራን ከንሲገው ቀቤኛ ቀበጀ ላላ ኦፊያ ከነመ በረበራን ጅራቱ ነምኒ ባየን በረዴራ ከጅራቱ በረበራን ከጅራቱ ተመቃቴ በቃው ጃዲሳ ጅረኝ ሳውንዱልቱ ሰነዱ ካጀራ ገልገለ ሳያዱ ዱመሳያዱ ሰገሌ ዋቀዮ ዳን ሞቱማ ዋቀዮ ያ ከናመላ በረበራን ከንሲገው ቀቤኛ ቀበኛ ዱዱ ገመዲ ትንጀኤ ከነሐሴዮ ሶኒን ፊቲን ኤርገማ ዋቀዮ ሰሚራ ዱፌ አከስቲን ጀዴ ዳላላ ገና ካንደበቱ ሳይጨርስ እኮ አንተ ሰነፍ ያንን ብርቱ ገበሬ ሰለፋ ነው የእግዚአብሔር ቃል። ያንን ታታሪ ገበሬ አንተ ልፍስስ አለው የእግዚአብሔር ቃል። ብርቱ ስለሆነ ነው የዘራው፣ ብርቱ ስለሆነ ነው የቆፈረው። አዝሪቱ የለመለመለ ለመልካም ፍሬ በቃለት ብርቱ ስለሆነ ነው። ለካ የኛ ብርታት በእግዚአብሔር እይታ ስታይ ደካማነት ነው። ያንን ብርቱ ገበሬ አንተ ደካማ ጎስቋላ ሰው አለ እግዚአብሔር ቃል። ዛሬ እግዚአብሔር ቃል ቢናገር ጠንካራ የምንመስለው፣ ባለ ሀብት የምንመስለው፣ አዋቂ የምንመስለው እኮ ቦታ የለም። ያነ ሚጨቆቴ ቡላ ደደባነ ኢሳሊት ጋዴከና ማልጎቹ ዳፍጀታ በረባየኛ ደደኒ በረባየኝ ደመደችልኝ ቦቀዱ የልቡ ኮጀደ ሰገሌ ዋቀዮ ገሩኑ ፌ ያለ ምቸዲ በአንና አንተ ሰነፋ ነው። ለምን እንደሆነ ታውቃላችሁ? በዝናብ አብቅሎ በፀሐይ አብስሎ የሰጠውን እግዚአብሔርን አላከበረም። አስራት በኩራትን አልሰጠም። በዚህ በመጽሐፍ ቅዱስ ታሪክ ይህ ሰው የእግዚአብሔርን ስም ሲጠራ አልሰማም። ብቻውን ያመጣ ብቻውን የደከመበት የራሱ ብቻ ውጤት አድርጎ ወስዷል። እግዚአብሔር እንደዚህ ነው የሚመለከተን። ኦጂ ወጀታን ከምከሰትዩ ገለተዴሳ ዋቀዮዳ ከንከነናፍ ጎዴ ዋቀዮዳ ጀዳ ከንከነናፍ ራወቴ ዋቀዮዳ ጀዳ ጋይለ ኮስ ከናፍ ከነ ጆሌ ከናፍ ቶሬ ኦጂ ከነብላቴ ነጋ ከናፍ ከነ
ሰነስ ከነስ ከናፍቱ ሙሬ ከናፍራወቴ ዋቀዮ ለጀላጆሌ ዋቀዮ ነምች ኩን ጎቻሳ ኮነመ ቢቅልቱሳ ቢቅሌ አቺ ከይሰት መቃዋ ቀዮ ዶ ተኮቲ ዋም ያሉቡ ኮገመዲ በረበራኛ ዱቁ ፊት እንጀዴ ኤርገማ ዋቀዮ እንጀዴ ያነንቸ ደባነ ነሰልት ቀደ ከነማል ቦታ አረገልገላ አርገኬ ሚለኬ ሂደሜ ልቡን ኬፎንራ አደባቴ ገረዋቀ ኬቲ ገረፊና ደንታ አይደለም ለብዙ ዘመን ሊበላ ሊጠጣ ከጥሪቱ ትንሽዬ አፍሶ ዘግሞ ለመቅመስ እንኳን ጊዜ አላገኝ። ይህ ሰው እንኳን ለዘላለም ሊኖር ለደቂቃ ዕድሜውን ለማራዘም የሱም የእግዚአብሔር መልአክ ፈቃድ መሆን አልቻለም። ይገርማል። በረባዬ ጅራችሁ ቢቲ የሮት ቆዳ የደቂቃ ለመሳዲፍ ለየሮ አርጋችሁ እንደንዴ ኢሳውን ሸከለ በረበራኛችሁ ቢቲ ካሱ ተቆራፉዴ መንጋጋ ሳትነቀቴ ሐኘቆ ካን አለፈችሁ እንደንዴ ይላልተኒቱ ዮ ዋቀዮ ይየሚቆ ቻለ ዋቀዮ ዮ ተቆፋ ከናፈሬ አቢነሳዎችን ቀልቤዎሶን ጅጅረትን ከነማንነቱ ከነስንፍናው የእግዚአብሔር መልአክ እያዳፋው እየገረፈው እያስለቀሰው እያስጠፈለፈው ነፍሱን ከሥጋው ለየ ይላል። ሰው የደከመበትን ያርጃል፣ መልካምም ሆነ ክፉ ይላል መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እያንዳንዱ በሥጋው የተዘራውን በብድራት ከእግዚአብሔር ፊት ሊያገኝ በእግዚአብሔር ፊት እንቆማለን። ስለዚህ መልካም ነገርን ዘርተን ጽድቅን ለማጨድ ዋጋሪዎች ጀኔ ዋጋሪ ሐሙዳፍ አረረቶ ጂጋሪዎች ቹምበር ባችሳ መጫፈለ ለባ በቆና ኩረተኮ ለኮስ ሰገይትራ ተከተና በመጽሐፈ መክብብ በምዕራፍ 11 ቁጥር 8 ላይ ይላል ሰው ይላል ብዙ ጊዜ ብዙ ሰዓት በሕይወት ቢኖር ስለ ሁሉም ደስ ይበለው ይላል። ስለ ሁሉም ምን ይበለው? ስለ ሁሉም ምን ይበለው? ደስ ይበለዋል። ነምኒ በረዳሬራ የሮባ የልቡዳን የወገ ጅራቴ ዋን እንዱማፍዩ ሀገመዱ ጀለ ስለ ሁሉም ደስ ይበለው። ነገር ግን አለ የጨለማውን ዘመን ያስብ። ይሄ ነው የሚያስፈልግ። የጨለማውን ዘመን ያስብ። መብላቱን፣ መጠጣቱን፣ መደሰቱን፣ ሀብት ማፍራቱን፣ ሌላ ነገር ማድረጉን መጽሐፍ አልተቃወመም። ነገር ግን አለ የጨለማውን ዘመን አስቡ። ሞት እንዳለባችሁ አስቡ። ጥሪ እንዳለባችሁ አስቡ። ያ ጥሪ ደግሞ ጻድ ነው፣ ጊዜው አይታወቅም። ከናፊት ነሚ ባየን ከኛ ነሚቸ ከነፈካ ነሚቸ በዳዳ ከነፈካ አርቆ ፈቀድ ይላል ዋይፎኒ ድዋ ቀያን ያደፎኒ ድዋ ከንቀሙ ዳንዲ ፎኒ ቆፈረ ከንደሙ ባየንኬ ሰገሌ ዋቀዮ ገሩ ኦጂ አፉራ ያዳ ዳንዲ ፈፉራ ረደ ቤቢያ ኦጂ አፉራ ራወዳ መነ ክርስቲያኖ ልትቀበለን ጋከነ ከንቆፔስስ ጆልንጄ ከነሳን አከሳምበረኒ ፊና ዮ ከለንታኔ ገሩ አርከከ ሚልከ ሂደመኔ ወደ ጨለማ ጣሉት አለ። This is the word of God. The word of God that brought everything from nothing. That is why I preaching to you guys. የእግዚአብሔር ቃል ካለመኖር ወደ መኖር ዓለማትን ያመጣ እግዚአብሔር የሱ ቃል ነው፣ የሰው ቃል አይደለም። እግዚአብሔርን መስራትን በጎ አምልኮትን በልቦናችሁ ያዙ። We are not animal. አኒማሊዝም ላይ የሚኖሩዋል እንስሳዊ ባህሪያት ትኖሩ ሰዎች ናቸው። ሰው ደግሞ ከሞት በኋላ ጥያቄ አለበት። ላይፍ አፍተር ዴት ፐርፔቹዋል ላይፍ ኤቨርላስቲንግ ላይፍ ክርስቲያን አለው ከሞት በኋላ ህይወት ዶቦዴ ጅሬኘቱ ጅራ ዶቦዴ ጋፊቱ ጅራ ጋፊ ሰላፍ ጀሚላችሁ አራውፍ ኮፔሱ ልጆሌ ዋቀዩ ሆሪሚትኑት አከበር ባኔ ከንገሉ ኤኔ ብሻኑኔ
deebinee moodellaa keessa kan ciisnu miti. Jireenya du'a booddeetu nurra jira. Gaaffii du'a booddeetu nurra jira. Believe or not. Amannee isnes. Kanaaf sanaaf of qopheessuun arradha. Yaada foonii qofa, daandii foonii qofa, isa qofan barbaadinaa. Dubbii sagalee Waaqayyoo yeroo laadhaa iddoo laadhaa. Waaqayyoon sodaachuu laphee keessa buushadhaa'edha. Kanaaf namni Waaqayyoon sodaatee jiraatu eebbanni argatu inni jalqabaa firii dadhabbii keetii nyaataadha. Inni lammaffaa firii caamaa ከተሰጠኝ ብፁዕ አንተ ወሰናይ ለከ ምስጉን መልካም ይሆንልሃል ይላል። inni lammaffaa kan galateeffamte waan gaariin siif taa'edha. Dhugaan Waaqa birattis nama birattis kan galateeffamte taata waan gaariin siif taa'edha. Raajii Daani'el boqonnaa 3 lakkoofsa 30 dubbisaa. Inni sadaffaan maal jedha? Eebba maatii ቤተሰባዊ በረከት ብእሲት ከመ ወይነ ስሙር ውስተ ጽርሐ ቤቲከ ሚስትህ በቤትህ እልፍኝ እንደሚያፈራ ወይና ልጆችን በማዕድ ዙሪያ እንደ ወይራ ያብባሉ። namni Waaqayyoon sodaatu eebba maatii argata. Gaa'ila isaatti gammada, ijoollee isaatti boqota, haadha manaa isaatti boqota, abbaa warraa isheetti boqotti. Gaa'ila isaaniitti gammadu, boqonnaaf gammachuu gaa'ila isaanii argatu. Ijoolleen maatiin ijoolleetti gammada. Cabiinsi laphee hin jiru. Kanaaf kan kana fakkaatu argatu waanta ta'eef eebbinni sadaffaa eebba maatiiti. ለምን ይመስላችኋል? ባለቤት የሆነ ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት አለ። ሚስትን በወይን መሰለ። ወይን ማለት የእግዚአብሔር በረከት ምሳሌ ነው ይላል በኦሪት ዘፍጥረት ምዕራፍ 27 ቁጥር 28 ላይ። ወይን መስዋዕት ይሆናል ዘጸአት 29:40 ላይ። ወይን ሰውነትን ደስ ያሰኛል መዝሙር 104 ቁጥር 15 ላይ። ወይን መድኃኒት ይሆናል ሉቃስ ምዕራፍ 10 ቁጥር 34 ላይ። በአጠቃላይ በወይንና በወይራ የተመሰሉ ልጅና ሚስት ናቸው። በልጆች ታርፋለህ፣ በረከትን ታገኛለህ። በባልሽ በሚስትሽ ታርፋለህ፣ በረከትን ታገኛለህ። ካልሆነ እግዚአብሔርን ካልፈራ ተደባዳቢ ባል ያዝብሻል፣ ተጨቃጫቂ ባል ያዝብሻል። ውሃ ቀጠነ ብሎ የሚቆጣ ሰላም የሌለው አምሽቶ የሚገባ ሰካራ አስቸጋሪና አስጨናቂ ባል ያዝብሻል። ሚስትም እንደዚያው አደመና ይሮካቴ ረኪን አከ ቢሊ ቢሻኒ ሲዱብስቱ ሾካሪን ጅሩ አሸቦን ጅሩ ሚሚቴን ጅሩ ወሶ ጅሩ ሲያርሱዳፍ የምትጎረብጥ የምትጨቃጨቅ የምትነጫነጭ በአጠቃላይ ሰላምን የምትነሳ በብዙ ነገር እንድትጎዳ የምታደርግ ሚስት ያዝብሃል። ይህ እንዳይሆን ቤተሰባዊ በረከት ለማግኘት እግዚአብሔርን ፈርቶ መኖር ያስፈልጋል ወገኖች። ጫንጮ መጋላ ከደከይ ሰጥ ሆጀታ ሞቱማ አርሲ ዱፌ ጅራ ባሌ ከኑ ዱፌ ጅራ ወለጋ ከኑ ዱፌ ትግራይ ከኑ ዱፌ ጅራቹ ደንዳ ሆጂ ሞቱማ ተውፊ ዲዴናን ቅሌንሳ ተውፊ ዲዴናን ኢሰዴቡ ደንዳ ንርገሳት አቲመናገሩ ተወልደን ዲሱን ደንዳ አከ ክርስትናት አባን ሆራ ተውልደ ጀደኒ ኢሰኒ ደሙን ደንዳ በረበራን ዱካ ከጅራት በረበራውሊን ከንጨተኒን አቲመና አባመና ጋኢል ኩን አከበሬዱ ሚያዋ አከኒተው አንገጇት ተመለ አንገ ሆሊኩ ተከታነ ጉማቸ ጉዳንጌ ጉዳነና ፍስንራ ኤገሙ ዋቀዮን ሶዳተን ይጅራቹላ ነሞ ዋቀዮን ሶዳተ ይጅራቱ ዋቀዮን እንደገኘ ነው አታሲሱ እንመጡማፍ የመጨረሻው ወትረይ ሰናይት አለ ኢየሩሳሌም። እግዚአብሔርን ፈርተህ ስትኖር የኢየሩሳሌምን መልካምነቷን ትመለከታለህ። ጋሩማ ኢየሩሳሌም ነገርታ ኢየሩሳሌም ጀቹን ብየ ጀቻል ነጋብያ አርጉን መለቶ ኤባት ነምኒ ነጋም በኤገኒ ሚናረከሴ ነምኖል ጃለቴ ወሊት ድርመቴ ወልገርጋሪ ወሊን ዮጅራቴ jireenya akkasii kana arguun eebbadha. Agarrees dabarreerani tiire har'a wal shakkina dabarsinee wallaan
ወለመን ይሸነከሲነከስ ጀና ወረባበሉ ሳንኮ ረከሲት ወሊን ጀና ወለዴስ ወለሜሱ ጀኝ ከሰን ገዳቱ ረሱን አከሲዱፉ ተኩማን ከደጋጉፍ ወሊነከታኑ ዋቀዮን ሶዳችሁን በርባችሳለ የአገርን መልካምነት ለማየት እግዚአብሔርን መፍራት ያስፈልጋል። ዛሬኛ እንደፈለገን ስለምንኖር ይህች ሀገር ያለችበትን ሁኔታ እናውቃለን። በቃ የመንፈሳዊ ቋንቋ ነው። ብይከኝ ማለት ከፈካቱ ቤት ብይዱሪ ኛታ ዱጋቲ ቢዮርማቲ ብላቻ ቱርት እኔ በጣም ይገርመኛል። አኒን በረሰነን ቱር ገሩ መጫወት ደዳብ ቢሰራ ነምቲ ተቆማል ጀለ ስለተበካተ ፈረንጂ ይዳ የአፍሪካ ታሪክ እየጻፈ የኢትዮጵያ ላይ ሲደርስ ምን አለ መሰላችሁ? ኢትዮጵያዊ the water tower of the horn of Africa, it could be the bread basket of Africa ብሎ ጽፏል። ኢትዮጵያ የአፍሪካ ቀንድ የዳቦ ቅርጫት ናት። ኢትዮጵያ የአፍሪካ ቀንድ የውሃ ጋን ናት አለ። ብርቅጡ ቢሻንሼ ላለ በሚናንሼቲ ላለ ጋፋ አፍሪካ ዲፊ ዳቦ ከላቱዳ ቢሻን ከነዋሱ ለኢትዮጵያ እንጀለ በሬፈም ያርግ አረገሩ ፋላ ቢሻን ቁልቁሉን እንጅሩ ሚናረከስን እንጅሩ ያዳግሩ መታረት ባቱ አረገሩ እንጅሩ ፎሊንሳ ገባዮሌን ተረክነዳ ገባሜ ከወሌ ዳዳሜ ከገሌ ታዲሜ ከገሌ ረቆዳ yoronda ኩንንታ ሰሪሄ ወጀኔ አርኪ ዋቀዮን ገባበን ኤቢ ዋቀዮ ጀላንነ ዋኒ እንጅጅረምኔ ዋቅኒ ነማንቲ ዋንተተ ካንጅጅረሜ ነማ ለቤነ ማደጋቴ ህንዲደ ሆደገው ዋንጌል ልቱት መሙዲደ ከንዴ ሚጭራቴ ከንበው ሚሊቄ ከንዴ ጆሎ ዋቀዮ ገለለቤ ከኛቱን ዋዴ ቢሱ ገረ ያደከኛቱን ዋዴ ቢሱ ምን ያደርግ እግዚአብሔር። ስለዚህ እግዚአብሔርን ከፈራችሁ አለ የኢየሩሳሌምን መልካምነቷን ትመለከታላችሁ፣ የሀገርን ሰላም ታያላችሁ አለ። ፍጻሜው ኢየሩሳሌም የተባለችው መንግስተ ሰማያት ነው። እግዚአብሔርን ከፈራችሁ መንግስተ ሰማያትን ተስፋ የምታረጓትን ትወርሷላችሁ ማለት ነው። ሰሚረ ከጅርቱ ሞቱማ ዋቀዮን አልቶ ሄደ የዋቀዮን ሱራተን ነማዋቀዮን ሱራቴ ዳልቶ ሞቱማ ሳቲቶ ዋቀዮን ዋታሲሱ የመጨረሻው እግዚአብሔርን የሚፈራ ሰው ከሚባረክበት በረከት ወትረይ ውሉደ ውሉድከ የልጅ ልጅን ትመለከታለህ። ይሄ መጨረሻ አላቀለከት ያገርታይና የዋቀዮን ሱራት ኡጋሃሶ ነው ይወጀኝ አራ አላቀለው ፊ አርጉሚቲ አላቀለው ፊ አርጉኒ ኑልፋኔ ጆሌ ዋቀዮ ያኮኮ ያካካኮ የትያዋለት ድርጅ ወለ አረገሩ የደለኮ ጀደኒ ማን ጉዶሊቱ ቦአጅራ ካኒሳም ጦሩ ደበኒ ለፔንሳኒ ጨቤ ጉጉፈኒ ኡሙሬ ወሳኒ መለዱሎ መኒ ሚዳ ጉዳኬ ሰጅሩ ከናፈዴ የዋቀዮን ሶዳቴ ጅራቴ አለቀለከት ያገርታ የልጅ ልጅን ትመለከታለህ። ታገባለህ፣ ታገሪያለሽ፣ ትወልዳለህ፣ ትወልጃለሽ። በልጅ ትደሰታለህ፣ በልጅሽ ታርፊያለሽ። ልጅሽን ትድሪያለሽ፣ ወግ ማድረግ ታበቂያለሽ። የልጅ ልጅሽንም ትመለከታለሽ አለ። ዛሬ ይሄ ነው የጠፋው። በዚህ ነው የመከነው። የወላድ መካን ነው የተኮነው። ምክንያቱም ምንድነው ሲባል እግዚአብሔርን አለመፍራት ደፋሮች ሆን ሰውን ሳይሆን እግዚአብሔርን ተደፋፈር ነው። ካህኑ ቤተ ክርስቲያንን ይዳፈራል፣ ቤተ መቅደሱን ይዳፈራል። ምዕመኑ ከካህኑ የተመለከተውን ዘሎ ይገባል። ፈራ እግዚአብሔር የለም። ኃጢአትን ተለማመድ ነው። እንደ እንጀራ ተመገብን፣ እንደ ውሃ ተጎነጨን ኃጢአትን። ስለዚህ ቤተ ክርስቲያን ራሳችሁን ፈትሹ ትለናለች። ቆም ብላችሁ ራሳችሁን እዩ። እግዚአብሔርን መፍራትን በልቦናችሁ አሳድሩ። እግዚአብሔርን ስትፈሩ እንደ ቃሉ ስትመላለሱ
በረከተ ሥጋ በረከተ ነፍስን ታገኛላችሁ በማለት ቤተክርስቲያን ታስተምራለች። ያስተማረን የመከረን የቅዱሳን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ከኑቨርሲቲ ሲዋቀዩ ገለኒ ያተው ስለገኘ ለፔኬኝ ኬሰሩ ፈጉልቹ ሰገሌ ኑቨርሲቲ ሲንዋይ ቢሱ ፍሪሶ ዶመጃተመ ዲበቡ ፈኔ መቃሳ ከነቲ ዋመን ሞቱማሳ ከነቲ ላሉ ፋታ ሲሱ በሰማነው ቃሉ ይባርከን። የሰማነውን በዝነ ልቦናችን ውስጥ ያሳድር። 30-60 መቶ ያማረ ፍሬ አፍርተን ስሙን እንድንቀድስ መንግስቱን እንድንወርስ እሱ ይፍቀድልን። ይብቃን። ይቆየን። ወስብሐት ለእግዚአብሔር።